بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله أما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو وندمهتوج እንግዲህ የዛሬው ፕሮግራማችን የአህካም ተጅዊድ ትንተና ነው። ሱረቱል ቃሪዓ እንግዲህ ባለፈው ደርሳችን ላይ ካቆምንበት እንቀጥላለን። فأما من ثقلت موازينه فأما سنل ميم شد هنا متوال ጉና እንለዋለን። ወደ አፍንጫችን አምጥተን ሁለት ሐረካት ጠበቅ አድርገን እንቆይበታለን። እንዲሁም ሚም ላይ ከፈትሐ በኋላ አሊፍ ስኩን መጥቷል። አሊፍ የመድ ፊደል ነው። መዱ መደል አስሊ ወይም መደ ጠቢዒ እንለዋለን። ሚሙን ከጉና ጋር ሁለት ሐረካ እንስበዋለን። አቀራሩ ፈአማ መን ስንል ኑን ሳኪና መታለች። በመቀጠል ታ መጥቷል። ታ በኑን ሳኪናና በተንዊን ህግ መሰረት የኢኽፋ ፊደል ነው። ኢኽፋ ማለት መሸሸግ ወይም መደበቅ ማለት ነው። የምንሸሽገው ኑን ሳኪናውን ነው። አቀራሩ ፈአማ መን ثقلت ቃፍ ሚን ሑሩፍ الاستعلاء ከሚወፈሩ ፊደሎች ነው። ይወፈራል። አቀራሩ فأما من ثقلت موازينه ስንል መዋ ስንል ዋው ላይ ከፈትሐ በኋላ አሊፍ ሰጊራ መታለች። እንግዲህ አሊፍ ሰጊራ የመድ ፊደል ናት። መዱ መደል አስሊ እንለዋለን። ዋውን ሁለት ሐረካ እንስባለን። አቀራሩ መዋዚኑ ዛው ላይ ከከስር በኋላ ያ ስኩን መጥቷል። ያ የመድ ፊደል ነው። መዱ መደል አስሊ እንለዋለን። ዛውን ሁለት ሐረካ እንስባለን። አቀራሩ ፈአማ መን ثقلت موازينه طيب فهو في عيشة راضية እንግዲህ ፈሁወ ስንል ምንም ነገር የለንም እዚህ ላይ። ፊ ስንል ፋኡ ላይ ከከስር በኋላ ያ ስኩን መጥቷል። ያ የመድ ፊደል ነው። መዱ መደል አስሊ እንለዋለን። ፋኡን ሁለት ሐረካ እንስባለን። አቀራሩ ፊ ብለን ፊ ዒ ስንል አይኑ ላይ ከከስር በኋላ ያ ስኩን መጥቷል። ያ የመድ ፊደል ነው። መዱ መደል አስሊ እንለዋለን። አይኑን ሁለት ሐረካ እንስባለን። አቀራሩ ፈሁወ ፊ ዒሸቲን ስንል ታ ላይ ተንዊን መጥቷል። በመቀጠል ራ መጥቷል። በኑን ሳኪናና በተንዊን ህግ መሰረት ራ የኢድጋም ቢገይሪ ጉና ፊደል ነው። ኢድጋም ቢገይሪ ጉና ማለት ባፍንጫችን ሳንቀራ የምናያይዘው ማያያዝ ብቻ ነው። በጉና አይቀራም። እንግዲህ ተንዊኑን ነው የምናያይዘው ያለ ጉና። አቀራሩ ፈሁወ ፊ ዒሸቲ ራዲያ ضاد እዚሁ ላይ ራ ላይ ሁለት ሁክም አለ። ራ ሙፈኸም ነው። ፈትሐ ሆኖ ስለመጣ እናወፍረዋለን። በድጋሜ ራ ላይ ከፍትሐ በኋላ አሊፍ ስኩን ሆኖ መጥቷል። አሊፍ የመድ ፊደል ነው። መዱ መደል አስሊ እንለዋለን። ራኡን ሁለት ሐረካ እንስባለን። በመቀጠል ضاد መጥቷል። ضاد ሚን ሑሩፍ الاستعلاء ከሚወፈሩ ፊደሎች ነው። እናወፍረዋለን። ከስርም ቢሆን እንዳቅሙ ይወፈራል ማለት ነው። አጠቃላይ ቂራአቱ ፈሁወ ፊ ዒሸቲ ራዲያ طيب وأما من خفت موازينه وأما سنل ሚም ሸዳ ሆኖ መጥቷል። ጉና እንለዋለን። ወደ አፍንጫችን ወስደን ሁለት ሐረካት ጠበቅ አድርገን እንቆይበታለን። በድጋሜ ሚም ላይ ከፈትሐ በኋላ አሊፍ ስኩን መጥቷል። አሊፍ የመድ ፊደል ነው። መዱ መደል አስሊ እንለዋለን። ሚሙን ሁለት ሐረካ እንስባለን ከጉና ጋር። አቀራሩ ወአማ መን ስንል ኑን ሳኪና መታለች። በመቀጠል ኻ መጥቷል። ኻ በኑን ሳኪና እና በተንዊን ህግ መሰረት የኢዝሃር ፊደል ነው። ኢዝሃር ማለት ግልጽ ማድረግ ማለት ነው። ግልጽ የምናደርገው ኑን ሳኪናዋን ነው። አቀራሩ ወአማ መን ኸፈት ኻ ሚን ሑሩፍ الاستعلاء ከሚወፈሩ ፊደሎች ነው። እናወፍረዋለን።
طيب موازينه ስንል ዋው ላይ ከፈትሐ በኋላ አሊፍ ሰጊራ መታለች። አሊፍ ሰጊራ የመድ ፊደል ናት። መዱ መደል አስልይ እንለዋለን። ዋውን ሁለት ሐረካ እንስባለን። አቀራሩ መዋዚኑ ዛው ላይ ከከስር በኋላ ያ ሱኩን መጥቷል። ያ የመድ ፊደል ነው። መዱ መደል አስልይ እንለዋለን። ዛውን ሁለት ሐረካ እንስባለን። አጠቃላይ አቀራሩ ወአማ መን ኸፈት መዋዚኑሁ ፈኡሙሁ ሃዊየህ ፈኡሙ ስንል ሚም ሸዳ ሆኖ መጥቷል። ጉና እንለዋለን። ልክ እንደ ኑን ሸዳ እንደሚሆነው ማለት ነው። ሚምም ሸዳ ሲሆን ወደ አፍንጫችን ወስደን ሁለት ሐረካ ጠበቅ አድርገን እንቆይበታለን። ሃኡ ላይ ከዶም በኋላ ዋው ሰጊራ መታለች። እንግዲህ መዱ መደ ሲለቲ ሱግራ እንለዋለን። ሁለት ሐረካ ይሳባል። አቀራሩ ፈኡሙሁ ሃዊያ ሀ ስንል ሀ ላይ ከፈትሐ በኋላ አሊፍ ስኩን መጥቷል። አሊፍ የመድ ፊደል ነው። መዱ መደል አስልይ እንለዋለን። ሃኡን ሁለት ሐረካ እንስባለን። አቀራሩ ፈኡሙሁ ሃዊያ ወማ አድራከ ማ ሂየ ወማ ስንል ሚም ላይ ከፈትሐ በኋላ አሊፍ መድ ሆኖ መጥቷል። በመቀጠል ሐምዝ መጥቷል። እንግዲህ የመድ ፊደሉ አንድ ከሊማ ላይ ሐምዙ በቀጣዩ ከሊማ ላይ ስለሆነ የመድ ስሙ አልመዱል ጃኢዙል ሙንፈሲል እንለዋለን። መዱና ሐምዙ በተለያየ ከሊማ ላይ ስለሆነ ነው ሁለት ወይንም አራት ወይንም አምስት ሐረካ ይሳባል ማለት ነው። አቀራሩ ወማ አድራከ ዳል የቀልቀላ ፊደል ነው። በመካከል ላይ ሱኩን ሆኖ ስለመጣ ቀልቀለተ ሱግራ ብለን ጎላ ተደርጎ በሱኩን ይነበባል። ወማ አድራከ ራ ላይ ፈትሐ ስለሆነ ራ ሙፈኸም ነው ይወፈራል። በመቀጠል ራ ከፈትሐ በኋላ አሊፍ ሰጊራ ስለመጣች አሊፍ የመድ ፊደል ናት። መዱ መደል አስልይ እንለዋለን። ራኡን አወፍረንም ሁለት ሐረካም ይሳባል። አቀራሩ ወማ አድራከ ማ ሂየ ስንል ሚም ላይ ከፈትሐ በኋላ አሊፍ ስኩን መጥቷል። አሊፍ የመድ ፊደል ነው። መዱ መደል አስልይ እንለዋለን። ሚሙን ሁለት ሐረካ እንስባለን። አቀራሩ ወማ አድራከ ማ ሂየ ናሩን ሓሚያ ና ስንል ኑን ላይ ከፈትሐ በኋላ አሊፍ ስኩን መጥቷል። አሊፍ የመድ ፊደል ነው። መዱ መደል አስልይ እንለዋለን። ኑኑን ሁለት ሐረካ እንስባለን። አቀራሩ ናሩን ናሩን ስንል ራ ላይ ተንዊን መጥቷል በዶማ ከተንዊን በኋላ ሐ መጥቷል። ሐ በኑን ሳኪናና በተንዊን ህግ መሰረት የኢዝሃር ፊደል ነው። ኢዝሃር ማለት ግልጽ ማድረግ ማለት ነው። ግልጽ የምናደርገው ኑን ሳኪናውን ነው። አቀራሩ ናሩን ሓሚያ ሐ ስንል ሐ ላይ ከፈትሐ በኋላ አሊፍ ስኩን መጥቷል። አሊፍ የመድ ፊደል ነው። መዱ መደል አስልይ እንለዋለን። ሐ ሁለት ሐረካ እንስባለን። አቀራሩ ናሩን ሓሚያ። ጠይብ ኢንሻአላህ እንግዲህ የአህካም ትንታኔውን ልብ ብላችሁ በመከታተል ቲላዋችሁን ለማስተካከል ሞክሩ። ሱረቱል ቃሪዓ ለሁለት የከፈልነው እንዳይረዝም ነው። ከዚህም ከኛ ስንልከው ያው ቶሎ ስለማይሄድልን ነው። ለእናንተም እንዳትቸገሩ ነው። ባረከላሁ ፊኩም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።